በኢቢኤስ ተወዳጅነት ያገኘችው የኢቢኤስ ጋዜጠኛ የሆነችው ጥበብ ሽምግልና ተላከላት። ኑሮዋና እድገቷ በአሜሪካ አድርጋ ወደ ኢትዮጵያ በመምጣት ተወዳጅ ጋዜጠኛ መሆንም ችላለች። በኢቢኤስ ተወዳጅነትን ያገኘችው የኢቢኤስ ጋዜጠኛ የሆነችው ጥበብ ሽምግልና ተላከላት። እጅግ በጣም ደስ ብሎኛል። ለዚህ ቀን ስላበቃሽ የኔ ቆንጆ፣ እንኳን እግዚአብሔር ረዳሽ። መልካም ጋብቻ ይሁንልሽ። አርቲስትና ጋዜጠኛ ጥበብ ሰለሞን ውልደቷን ያደረገችው በሀገረ ኢትዮጵያ ሲሆን ገና በ2 ዓመቷ በልጅነት እድሜዋ አሜሪካ ሀገር የሄደች ሲሆን ለ21 ዓመታት ኦክሊን ካሊፎርኒያ ስትኖር ቆይታለች። 21 ዓመታት አሜሪካ ብትቆይም ነገር ግን ወደ ኢትዮጵያ ትመላለስ ነበረ። ነገር ግን በ2 ዓመቷ ወደ ውጪ ከሀገር እንደመውጣቷ በኢቢኤስ ተወዳጅነትን ያገኘችው የኢቢኤስ ጋዜጠኛ የሆነችው ጥበብ ሽምግልና ተላከላት። ኑሮዋና እድገቷ በአሜሪካ አድርጋ ወደ ኢትዮጵያ በመምጣት ተወዳጅ ጋዜጠኛ መሆንን ችላለች። አርቲስትና ጋዜጠኛ ጥበብ ሰለሞን ውልደቷን ያደረገችው በሀገረ ኢትዮጵያ ሲሆን ገና በ2 ዓመቷ በልጅነት እድሜዋ አሜሪካ ሀገር የሄደች ሲሆን ለ21 ዓመታት ኦክሊን ካሊፎርኒያ ስትኖር ቆይታለች። 21 ዓመታትን አሜሪካ ብትቆይም ነገር ግን ወደ ኢትዮጵያ ትመላለስ ነበር። በ2 ዓመቷ ወደ ውጪ ከሀገር እንደመውጣቷ አሁን ላይ አቀላጥፋ የምትናገረው አማርኛ ሳይደነቅ አያልፍም። በኮሙኒኬሽን የትምህርት ባክግራውንድ ኦንላይን ክላስ ካሊፎርኒያ ኮሌጅ ላይ ጀምራ የነበረ ሲሆን አሁን ላይ ግን ባልተወሰኑ ምክንያቶች ትምህርቷን አቋርጣለች። የወደፊት ህልሟ ግን በኮሙኒኬሽን የትምህርት ባክግራውንዷን መጨረስ ነው። አሁን ላይ በሀገረ ኢትዮጵያ ከቆየች 3 ዓመታት ያህል ያስቆጠረች ሲሆን ከዚህ በኋላ በጣም በብዙና በአዳዲስ ስራዎች መምጣት እንደምትፈልግ ትነግረናለች። ኢትዮጵያ ውስጥ ምን ተቸገር ሲሏትም ትክክለኛ የሆነ ምግብ ጣዕም ኢትዮጵያ ላይ ማግኘት አልቻልኩም ነበር፣ አሁን ላይ ግን እየተለማመድኩት ነው ትለናለች። በጣም ብዙ ህልሞችና ስኬት እንዳሏትም አጋርታናለች። እንግዲህ መልካሙን ሁሉ ለአርቲስትና ጋዜጠኛ ጥበብ ሰለሞን ተመኘን። ሰው በጣም ወዳለው ተግባቢና ተጫዋች ነኝ። አሜሪካ ባድግም የሆነ የኢትዮጵያ ቤት ውስጥ ስለሆነ ያደግኩት እናንተ ኢትዮጵያውያኖች እንዳደጋችሁት እኔም እንደ ኢትዮጵያዊ አስተዳደግ እንጀራ እየበላው ነው ያደግኩት በማለት ተደምጣለች። ኢትዮጵያ እንድቆይ ያደረገኝም ማህበራዊ ኑሮ ነው ትለናለች። አርቲስት ጥበብ ስለራሷ ይህንን ብትለንም ያልተሰሙ ሌሎች ዜናዎችንም ይዘንላችሁ እንቀርባለን። ከቆብ የማይቆጥረው ቢሆንም ሰራተኞቹ ግን ወጣ ገባ ማለቱን ተያይዘውታል። በጭብጨባ ታጅበው ይገባሉ፣ ግልጽ ባልሆነ ምክንያት ይወጣሉ። ጣቢያውም ታዲያ ይሄ ግድ የሰጡ አይመስልም። የሚወጡትን ምንም ሳይመስለው እያስወጣ ሌሎቹን የሚገቡትን ይቀበላል። ለመሆኑ ሳይወጡ ጣቢያው ላይ የቀሩት ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድነው? ባለፈው ሳምንት ከጣቢያው መልቀቋን ከነ ምክንያቱ የተናገረችው ጋዜጠኛ ምህረት ዮሴፍ ከአለቃ ጋር መሞዳሞድ ስትል የጠራችው የጣቢያው ሁኔታስ ምንድነው? ይሄ ትልቅ ጣቢያ ነው። የተጠናወተው የማስገባትና የማስወጣት አዋዜ ለሚወጡት ሳይጨነቅ የሚፈልገው እንደ ልቡ እንዲገቡ የሚያደርጉለትን የረብጣ ገንዘብ ደሞዝን ሁሉንም እንቃያለን። ብቻ እናንተ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከበርቴው ቻናል ኢቢኤስ ዱባይ ከትሟል። አመራር ቦታ ላይ የሚገኝና ዋና ዋና ሆስተሶች ተመርጠው ለመዝናናት ዱባይ ከገቡ ጥቂት ቀናቶች አልፈዋል። ብር እንደ ልቡ የሆነ ኢቢኤስ እንደገና ጨዋታ እንደፈለገ ከዚህ እዚያ የሚያሽከረክራቸው ተቀጣሪዎቹ አሽከርክረው ዱባይ ወስዷቸዋል። መቼም ሰው ሆኖ ተፈጥሮ ደስታን የሚጠና የለምና ጋዜጠኞቹ ይህንን አጋጣሚ ተጠቅመው እየተንፈላሰሱ ነው።
ወዲህ ደግሞ ተረኛው ኢቢኤስ ኮብላይ ምህረት ዮሴፍ ሆናለች። በነሊያ በነናፍቆት የተጀመረው ይህ የተቀጣጠለው የመኮብለል አብዮት በአዲሷ ጋዜጠኛም ላይ ቀጥሏል። ነገር ግን የአሁኗ ወጣቷ ጫን ያለ ነው። አንዳንዶች ዝም ብለው ወይም ደግሞ እንደሌሎቹ እንባዋን ዘርታ አልወጣችም። ይልቁንም በተቃራኒው ዝምታዋን ሰብራ የልቧን ሁሉ ተናግራለች። ቤት ውስጥ ምቾት እንደተነሳችና ሰላም ማጣቷን ግልጽ አድርጋ ተናግራለች። በኢቢኤስ የነበረን ቆይታ ከስራዬ ይልቅ ካለጋ ጋር መሞዳሞድ ጋር ያተኩራል ስትል ቃል በቃል ስለ ጣቢያ ሁኔታ ምንም ሳታለባብስ ድፍረት በተሞላበት ሁኔታ ተናግራለች። ከፋና ቲቪ በተለይ ደግሞ የፋና ላምሮት ድምፃዊ ውድድር ላይ መሪነቷን ትታ ወደ ኢቢኤስ ያመራችው ይህቺ እንስት ከ7 ወራት በኋላ ስራዋን በገዛ ፈቃዷ ለቃለች ማለት ነው። ለበርካታ ዓመታት በተወዳጅነት የሰራችበትን ፋና ቲቪ ትታ በብዙ ጥረት የተቀላቀለችውን ኢቢኤስን እንደጠበቀችው ሳይሆን ቀርቷል። በመወደዷ ላይ መውደድ፣ በዝና ላይ ዝና ይጨምርልኛል ብላ ብትጠብቅም ያሰበችው የጠበቀችው ሳይሆን ቀርቷል። እንኳን ዝናዋን ልትጨምር ይባስኑ የጣቢያው ቆይታዋ በአጭር ተቀጭቷል። ታዲያ በድንገት ከጣቢያው ስለመልቀቋ ጉዳይ ከኢትዮጵያ ሊንክ በተጠየቀችው መሰረት በጣቢያው ያለው ሁኔታ አልተመቸኝም። ቀደም ባለው ስራዬ ላይ የስራ ነፃነት አለው። ለተመልካች እንጂ ላለቀዬ ብዬ አልሰራም። ስራዬን አከብረዋለሁ፣ እወደዋለሁ። በኢቢኤስ የነበረን ቆይታ ከስራ ይልቅ ካለቃ ጋር መሞዳሞድ ጋር ያተኩራል። ይህ ደግሞ ከኔ ባህሪ ጋር አያተኩረም። ስለዚህ ስራዬን ለመልቀቅ ተገደጃለሁ ብላናለች። በምህረት ንግግር እንደተረዳ ነው ከሷ መልቀቅ ባሻገር የሆነ ምክንያት አለ። እሷ ከብዷት የወጣችው መሞዳሞድ የሰነባበተው የዕለት ተዕለት ህይወታቸው ነው። ይህንን ያልነው እኛ አይደለንም። የምህረት ንግግር ጥሪ ትርጉም ነው። ምናልባት እሷ እንደ ግል የተሰማትን ሀሳቧን ገልጻ ሊሆን ይችላል። ነገር ግን ጣቢያውን ቢሆን በየጊዜው ጋዜጠኞች አልበረክትለት ብለው ማስወጣትና ማስገባቱን ፋሽን ካደረገው ከራርሟል። ኢቢኤስ ቲቪ በሀገራችን ከፍተኛ ተመልካች ያለው እና በሀገራችን ካሉ የቲቪ ቻናሎች ላይ ከፊት ግንባር ቀደም ሆኖ የሚጠቀስ ሲሆን በእሁድን በኢቢኤስ እና በቅዳሜን ከሰዓት ፕሮግራሞቹ ላይ የብዙዎችን ቀልብ ይዟል። ነገር ግን ይህ ጣቢያ ከብዙዎች ጊዜ ወዲህ የጋዜጠኞችን መግባትና መውጣት ተከትሎ ስለ አመራሮቹ አፈትልከው የሚወጡ ወሬዎችም በርከተዋል። ይህ ደግሞ ከውጭ ላለ ሰው የማይገመት ራቅ ያለ አሰራር እንዳለውም ይጠቁመናል። ብር እንደ ልቡ የሆነው ጣቢያው ኮስተር ያሉና ብዙ ልምድ ያካበቱ አመራሮች አሉት። በጣቢያው ህግ አልሄድ ያለና አሊያም ደግሞ በማኔጅመንቱ ያልሞላ ጋዜጠኛ ከቤቱ እንዲሸኝ ይደረጋል እንጂ እሱ የሚፈልገው የስራው ሁኔታ ሆነ የሌላ ነገር እንዲፈጠር ደፋ ቀና ሲል የሚገኝ የለም። ታዲያ ጋዜጠኞቹ የሆዳቸውን በሆዳቸው ይዘው ምናልባትም ምህረት እንዳለችው በከባዶቹ አለቃቸው ጋር ተቻችለው የመቆየቷቸውና እንደተመቻቸው በስራቸው ደስተኛ እንደሆነ ሰው ሁሉ በሳቅ እየተሞሉ ፕሮግራም የመስራታቸው ነገር ምንድነው ካሉ ነገሩ እንደዚህ ነው። ከየትኛውም በሀገራችን ካሉ የቴሌቪዥን ጣቢያ ጋር በፍጹም የማይወዳደር ዳጎስ ያለ ክፍያው ነው። ከ500 እስከ 600 ሺህ የሚከፈላቸው ጋዜጠኞቹ እንደ ቀልድ ይህንን የማይገመት ክፍያ ረግጠው ከቤት ይወጣሉ ብሎ ማሰብ ሞኝነት ነው። እንደው ስንት ቢከፈላቸው ነው ካሉ እስከ ቪዲዮ መጨረሻ አብራችሁን ይጓዙና ማን ስንት እንደሚከፈለው እናካፍላቸዋለን። ጣቢያው በሚከፍለው ዳጎስ ያለ ገንዘብ ላይ ሰራተኞቹ እንደ ልቡ እያሾረ ያሰራቸዋል። ነገር ግን ከሚከፍለው ክፍያ አንጻር ምንም ማለት አይደለም።